ካስተር ኦይል ወይንም የጉሎ ዘይት ከጉሎ ፍሬ የሚገኝ ሲሆን በውስጡም ሪሲኖሊክ አሲድ የሚባል ልዩ ቅባት፣ ቫይታሚን ኢ እና በቆዳ ላይ የሚደርሰውን የውሃ ብክነት ለመቀነስ የሚረዱ ውህዶች በውስጡ ይዟል። ይህም በጣም ጥሩ እርጥበት ጠባቂ ያደርገዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬም በአዲስ ቪዲዮ ተመልሻለሁ። እስከ መጨረሻው አብራችሁን ቆዩ። ካስተር ኦይል ለቆዳ የሚሰጠው ጥቅሞች፣ አንደኛ የጉሎ ዘይት በቆዳ ላይ መከላከያን በመፍጠር ረዘም ላለ ጊዜ እርጥበት እንዲቆይ ይረዳል። በደንብ እርጥበት ያለው ቆዳ ብዙውን ጊዜ ለስላሳና ጤናማ ሆኖ ይታያል። ሁለተኛ የቆዳ ልስላሴን ያሻሽላል። የጉሎ ዘይትን አዘውትሮ መጠቀም ደረቅና ሻካራ ቆዳን ለስላሳና የበለጠ ምቾት እንዲሰማው ያደርጋል። ሶስተኛ አንቲኦክሲዳንት ባህሪ ያለው። የጉሎ ዘይት ቆዳን ከነጻ ራዲካሎች ከሚያስከትሉት ጉዳት የሚከላከሉ ጸረ ኦክሲዳንት ንጥረ ነገሮች በውስጡ ይዟል። ይህም እርጅናን ለመከላከል ትልቅ አስተዋጽኦ ያደርጋል። አራተኛ የቆዳችንን እርጥበት በመጠበቅ ቆዳችን በተሻለ ሁኔታ እንዲያንጸባርቅ ያደርገዋል። ካስተር ኦይል የቆዳ መጨማደድን ማስወገድ ይችላል። በአሁን ጊዜ የጉሎ ዘይት የቆዳ መጨማደድን እንደሚያስወግድ የሚያሳይ ምንም አይነት ጠንካራ ሳይንሳዊ መረጃ የለም። ነገር ግን የቆዳ እርጥበትን ስለሚጠብቅ በደረቅ ምክንያት የሚመጡ ጥቃቅን መስመሮች እምብዛም አይታዩም። ለብጉር የተጋለጡ ወይም ሴንሲቲቭ የሆነ ቆዳ ያላቸው ሰዎች ጥንቃቄ ማድረግ አለባቸው። ምክንያቱም የጉሎ ዘይት በአንዳንድ ሰዎች ላይ ቀዳዳዎችን ሊዘጋ ይችላል። በመጨረሻም ካስተር ኦይል የቆዳ መጨማደድን በአንድ ጀንበር አያጠፋም። ነገር ግን ቆዳው በትክክል ለስላሳ፣ ጤናማና ብሩህ ሆኖ እንዲታይ የሚረዳ እጅግ በጣም ጥሩ የተፈጥሮ እርጥበት ጠባቂ ነው። እነዚህን የመሳሰሉ ጠቃሚ ቪዲዮዎች እንዲደርሶት የደወል ምልክቷን በመጫን እንዲሁም ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጅ ዘመዶ ያካፍሉ።